ኡስታዝ አቡበክር አህመድ ታሞ ሆስፒታል ገብቶም እንደነበረ እየሰማን ቆይተናል። ነገር ግን ዛሬ ላይ አልሐምዱሊላህ ረቢል ዓለሚን ኡስታዝ ተመልሶ ያስተላለፈው መልእክት አለ። እሱን በመጀመሪያ ማስደምጣችሁ ሲሆን ሌሎችም እንግዲህ በዛው በመካነ ሰላም አካባቢ ላይ ሸሂድ የሆኑት ወንድሞቻችንን ማለት ነው እነሱን አስመልክቶ እነ ኡስታዝ በድሩ ሁሴን የተናገሩት በጣም ወሳኝ የሆነ መልእክት አለ። እሱን እንግዲህ እየሰማን አብረን የምንቆይ ሲሆን ሁላችሁም ይሄን ቪዲዮ ጀምሩት፣ ላይክ አድርጉት፣ ሼር አድርጉት። አዲስ ከሆናችሁ ለሙአዝ ሚዲያ ሰብስክራይብ ማድረግ እንዳዘነጉ። እንግዲህ እንግዲህ ኡስታዝ አቡበክር አህመድ ያለበትን ሁኔታ አሁን ላይ በሚዲያ መጥቶ አሳውቋል ማለት ነው። እንግዲህ በጠና ታሞ ሆስፒታል ገብቶ ኦፕራሲዮን እንደተደረገ ባለፈ እየሰማን ነበረ። አሁን ላይ ደግሞ እንግዲህ ከራሱ አንደበት አሁን ያለበትን የጤንነት ሁኔታ በግልጽ መናገሩ ለብዙ ወንድምና እህቶች ያስደስታል ብዬ እንግዲህ ይህን መረጃ ወደ እናንተ አቅርቤላችኋለሁ። ኡስታዝንም እንግዲህ አላህ ጤናውን ይመልስለት እያላችሁ ዱዓ እንድታደርጉ እያልኩኝ ወደ ቀጣይ ቪዲዮአችን የምናልፍ ይሆናል። በባለፈ መካነ ሰላም ላይ የተወሰኑ ወንድሞቻችን እንግዲህ መገደላቸው ይታወቃል። እንደውም ደግሞ መስጂድ ውስጥ ማለት ነው ይገልጽልን ቆይቷል። በጣም ልብ የሚሰብርና የሚያሳዝን ነገር ነበር እንግዲህ ሰሞኑን እየተከሰተ ያለው። አላህ ሰላም ያደርግልን ሀገራችንን። የተገደሉትን ወንድሞች ደግሞ አላህ ሸሂድ አድርጎ ይቀበላቸው፣ ዱዓ አድርጉላቸው። እንግዲህ ሰው መስጂድ ውስጥ በዚህ ልክ ግፍ መሰራትና መስጂድ ላይ አዛን እያለ ሰው መገደል ማለት በጣም የሚያሳዝን ትልቅ ጉዳይ ነውና ይሄ ነገር በየትኛውም ቦታ ላይ እየተከሰተ ከጊዜ ወደ ጊዜ እየተረሳ የፊተኛው ከኋላ አዲስ ሲከሰት ያንን ብቻ ወይኔ እየተባለ ዝም እየተባለ እንጂ ካሁን በፊትም መስጂድ ውስጥ ብዙ ጥቃቶች እንደደረሱ እናውቃለን በተለያዩ ቦታዎች ላይ እና ይሄ ነገር ደግሞ የሚዘነጋና የሚታው የሚረሳ ጉዳይ መሆን የለበትም ብዬ አምናለሁ። የሚመለከታቸው አካላቶች ይህንን ነገር ያስቁሙልን። የተፈጠረው ጉዳይ የሁላችንም ስለሆነ ሁላችንንም ይመለከታል። በተለይ ሙስሊሞች ባካችሁ ቪዲዮንም ሸር እያደረጋችሁ ከእንዲህ አይነት ነገሮች ደግሞ አላህ Subhanahu Wa Ta'ala እንዲጠብቅና ሀገራችንንም ሰላም እንዲያደርግልን ዱዓ እያደረግን እያልኩኝ ያደረጋችሁ መቀላቀል እንዲያዘነጉ። ቀጣይ በአስተማሪና በወቅታዊ እንዲሁም ደግሞ በአንገብጋቢ ቪዲዮዎች ተመልሼ መጥቼ እስከምንገናኝ ድረስ የዛሬ ቆይታችን በዚሁ ተጠናቋል። ሰላም አለይኩም ወራህመቱላሂ ወበረካቱ።